እንዴት ነው ጋሼ? ሰላም ነው? ምን እያደረጉ ነው እዚች ጋር? ተፈናቅለን ችግር የደረሰብን ስለሆነ ልጆት ነው? አዎ የሰው እጅ እየጠበቅን ነው። እናትዬ ሞታብኛል። የእግዚአብሔር ፍቃድ ሆኖ የሰው እጅ እየጠበቅን ነው። አይዞት አባቴ። እስቲ ምጡ ላውራዎት እዚች ጋር ይህ ውስጥ ከነ ልጆት። እኔ መልክተኛው እባላለሁ። ሲሳ ይባላል። ያምላክ ስራ ይባላል። ጎበዝ ተማሪ ነህ? አድሮ ማር ነበር። አሁን አቆም? ዘንድሮ አቆም። በመፈናቀሉ ምክንያት? አዎ በዚህ በመፈናቀላችን ምክንያት። ከየት ነው የመጣችሁት? ከአርሲ አካባቢ ነው የመጣሁት። ከአርሲ? ኮሌጅ ስፖርት አሰልጣኝ ነበርኩ። እውነት? ለ17 ዓመት ኮሌጅ ላይ ሰርቻለሁ። ጭራሽ አሰልጣኝ ነበሩ? አዎ የአዲስ አበባ ላይ ተጎላለሁ። ከዛ ከጄ ማጠር የተነሳ ሜዳ ላይ ወጣሁ። እሱን እስከ 4ኛ ክፍል እያስተማርኩት ደርሼ ነበር። ዘንድሮ 4 ነበር እጅ ያጠረ የተከራየሁበት ቤትም መክፈል አልቻልኩም። እዚህም ጡረታ ወይ አገልግሎት አልተሰጠኝም። የመንግስት ንብረትም ያለብኝም ፍሪላንስ አላዞርኩም። በዚህ በተስተጓጎለ በቃ ረጅም ቀጠሮ እየተደረገብኝ እኔ ሜዳ ቀረሁ። ምን አባት አሁን የት ነው የሚኖሩት? ጎዳና ላይ ከነ ልጆት? አዎ ቤተክርስቲያን አካባቢ። አሁን የሚላግዙት ይሄ ራሱ ትሪትመንት ያደረከኝ ራሱ የአእምሮ ምግብ ነው። አይዞህ ስላልከኝ ራሱ ትልቅ ተስፋ አለኝ። ያው እንግዲህ ባጠቅሞት እቺ 10,000 ብር ናት የኔበት። እግዚአብሔር ይባርክ። የ3,000 ብር ቤት ኪራይ አለብን። እውነት? እሱን እንከፍላለን። እቃም አለን እዛ። ቤት ኪራዩን መክፈል ስላቃተን ሶስቱን በቃ ቤተክርስቲያን አካባቢ ነው ያለነው። እሺ ነው ለጨምረው ሌላ 10,000 ብር አሁን 20,000 ብር ማለት ነው። እሺ እኛ ከደረስንበት እድሜ ምንም አይነት ብስኩልና ሳይነካ እኔ መልክተኛ ነኝ አባቴ። የደከመን ያሰብክበት ሀሳብ አይምሮ መልክተኛ አይደለም። ብትሆን ኑሮ አትላክም። የክብሩ ፍቅር ስለ ልብ ስላረፈ ብቻ ነው። እናት አጥቼበታለሁ። እናት ሆነህልኛል። እግዚአብሔር ካንተ ጋር ይሆናል። ምንም አላደረኩም። ደስ አለ። ከዚህ በፊትም አይቻቃለሁ በኮምፒውተር ቤት። እውነት? ሌላ ሰው አይቻቃል። እሺ እኔ አባት እንኳን እግዚአብሔር አገናኘን። ደስ ብሎኛል። እሺ መልካም ጊዜ ይሆንላችሁ። ሰላም ይሁን አብዬ። ወዳለሁ። እሺ እና ሰላም ይሁን። ሰው ልጅ ስጋ ብዙ ነገር ይከሰታል። አደራሽ አባቴ ላንተ ነው አደራ። አረ ታቆራኛለህ። ሰላም ሁኑልኝ። እሺ አይዞህ አባቴ።